ሰላም ሰላም የሻሎም ፋሽን ውድ ቤተሰቦች እንዴት አላችሁ? ሰሞኑን እንግዲህ በክራሩ ኢንስትሩሜንታል ተያይዣለሁ። ክብር ለእግዚአብሔር ይሁን። እናንተም ደስተኛ ናችሁ? እኔም በጣም ደስተኛ ነኝ። ደግሞ ጉንፋን በጣም በሚገርም ሁኔታ ይዞኛል፣ እያነፋረቀኝ ነው። ግን ደግሞ ዝማሬን ዘምራለሁ ማለት ነው። ክብር ለእግዚአብሔር ይሁን። እናንተም ደስተኛ ናችሁ? ለመጠይቃችሁ ጥያቄ መልስ እየሰጣችሁኝ ነው። ደስ ብሎኛል። በቃ እንዘምራለን፣ እግዚአብሔርን ደግሞ እናመልካለን፣ በዝማሬ ደስ እንሰኛለን። ደግሞ እያደረጋችሁልኝ ስላለ መልካም ነገር ማለት በጣም ፎሎ እየጨመራችሁልኝ ነው። አሁንም እንድታበዙልኝ፣ ሼር እንድታደርጉ፣ ኮፒ ሊንክ እንድታደርጉ አሁንም አሳስባችኋለሁ። ኮሜንት እንድታደርጉ አሳስባችኋለሁ። እኔ ለሁላችሁም ፎሎ ላደረጋችሁኝ በሙሉ እውነት ላላደረጋችሁልኝ ሁሉ እያደረግኩ ነው ያለሁት። ስለዚህ በደንብ ነው የማደርገው እኔ በጣም እና እናንተም አድርጉልኝ። አሁንም ደግሞ እንደተለመደው ማለት ነው የሌላ ዘማሪ ነው የማደርገው የምዘምረው ማለት ነው። በክራሬ ነው የማደርገው። ስለዚህ እሱንም ደግሞ እንደተለመደው ትናገራላችሁ አብራችሁኝ እናንተ በድምፅ እኔ ደግሞ በክራሬ እንዘምራለን ማለት ነው። አመሰግናለሁ። በጣም ወዳችኋለሁ። ዝማሬ ነው እንደተለመደው። የመዝሙሩን ስም፣ ዘማሪውን፣ ስለ ክራሩም ደግሞ ኮሜንት ላይ እንድታስቀምጡ አሳስባችኋለሁ። እወዳችኋለሁ። ተባረኩ። ደግሞ ያልነገርኳችሁ ልብስ እንድትገዙኝ እንድትመጡ ሾፕ ማለት ነው። ሱቅ ውስጥ ሆኜ ነው
እና እንድትመጡ እንድትገዙኝ። ሻሎም ፋሽን በጣም የወንዶች ሴቶች አሉና መጣችሁ ግዙ። ያን ብቻ አይደለም፣ ምንድነው የከበሩ ድንጋዮች ላይም ደግሞ እግዚአብሔር ረድቶኝ እየሞከርኩ ነው፣ እየሸጥኩ ነው፣ እየገዛው ነው። ስለዚህ እናንተም ያላችሁ ለመሸጥ የምትፈልጉ ለመግዛት የምትፈልጉ ደግሞ እንድትመጡ ቢሮ ከፍተናል። ቢሮችን እዛው ሀያት ክብር ደመና ውስጥ ሳንገባ ማለት ነው አሜን ህንፃ ጋር 3ኛ ፎቅ ላይ ታገኛላችሁ። ኑና ጎብኚውን። እዛ መሸጥ ትችላላችሁ፣ መግዛትም ትችላላችሁ። አመሰግናለሁ።